ተፈጥሮን የመጠበቅ የመንከባከብና የመጠቀም መብትና ግዴታ የተጣለበት የሰው ልጅ ብቻ ነው። ስለዚህም የሰው ልጅ መብቱን ብቻ ተጠቅሞ ግዴታውን ማጓደል አይጠበቅበትም። ተፈጥሮ በአግባብ ሲይዙት ጠቃሚ፣ ካልተያዘ ደግሞ በተቃራኒው ነውና አሁን ላይ ያለው የአፈርና ውሃ ጥበቃ ተግባርም የሚያሳየው ሰው ኃላፊነቱን መወጣቱን ነው። ሳይጠብቁና ሳይንከባከቡ መጠቀም ብቻ ሲሆን አፈርና ውሃም ያልቃልና ሁሉም ነገር ከፈጣሪ በቀር የሚያረጅ የሚያልቅና የሚሞት ነውና ይህ በገባቸው ባለድርሻ አካላት ሺሾንዴ ወረዳ ላይ በተደረገው የተፋሰስ ልማት ሥራ ለምነታቸው የታጠበና አሲዳማ የሆኑ ማሳዎች ታክመው ምርት ለመስጠት ከአርሶ አደሩ ጋር የግብ ስምምነት ተፈራርመዋል። ክቡራን ተመልካቾቻችን በሺሾንዴ ወረዳ የተፋሰስ ልማት እንቅስቃሴ ላይ ያተኮረው ዝግጅታችንን ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። ከዚህ ቀደም መሬታቸው ፍሬ ከልክሏቸው ከነበሩበት ቀዬ የሚሸሹበትን ማማተር ጀምረው እንደነበር የገለጹት የዳሄሮ ቀበሌ ነዋሪ የሆኑት አርሶ አደሮች አሁን የአፈርና ውሃ ጥበቃ ሥራ በማሳቸው ላይ በመሰራቱ የመኖር ተስፋቸው መለምለሙን ይገልጻሉ። ከዚህ ቀደም በቆሎ ታርሶ እዚህ ማሳ ላይ አይደርስም ነበር። ለምንም የማይጠቅም ሳር ነበር የሚበቅልበት። አፈርና ውሃ የመጠበቅ ስራ ባለሙያዎች መጥተው ካስጀመሩን በኋላ ይኸው የአፈር ለምነት ተመልሶ በቆሎ አብቅሏል። ሙዝና የከብት መኖ እንደምታዩት ደርሷል። እጅግ ተጎድተን ነበር የምንኖረው መሬቱ ምንም የማይሰጥ ከመሆኑ የተነሳ። ባለቤቴ ታመው ቤት ሲገቡ መሬቱ ምርት የማይገኝበት ከመሆኑ የተነሳ ወዴት ልሽሽ ብዬ እየተጨነኩ ነበር። ይህ የተፋሰስ ስራ የተጀመረው ተስፋ ከመቁረጥ አሁን ልምላሜ አይቼ ተስፋዬም ለምልሟል። ታማግኒ ሻጊኢና ቦጮ ይጂኢና ሙዞ በቺና ጌሾ በቺና ዳሮና አጾነ የጣቂና ኤቢዮች አኢሞጮ ሻጊቴ ኤቢዮች አኢባሮ ሻጊቴ ኤቢ አኢቡኖ ሻጊቴ አኢጎቦ ሻጊቴ። እዚህ ፊት በጣም ደረቃማ ገላጣ ነው ቦታው። አሁን ከዛም ተፋሰስ ከተጀመረ ወዲህ በጣም ቦታው አሁን አፈር እየተጠበቀ ለእርሻም ሆነ ለተክልም ሆነ እየተመቸ መሆኑን ነው የምናየው። ለወደፊትም የሚጠቅም ነው መስለን። በተደረገላቸው ድጋፍ በቤታቸው በርሜ የተሰኘ ኮምፖስት አዘጋጅተው በማቅረብ ላይ መሆናቸውን የገለጹት የአካባቢው ነዋሪም ስላገኙት የአመለካከት ለውጥና ጥቅም ነግረውናል። በብር ገዝተን የምናመጣውን የመዳበሪያውን ሚተካ ምርት በአራት አይነት አሁን ከአፈር ከቅጠላ ቅጠል ትርፈ ምርት ገለባ ሁሉ ተጨምሮ አንድ ላይ በሳጥን ውስጥ ቢያንስ እስከ 7 ቀን ከ7 እስከ 9 ቀን ይቆይና መዳበሪያ ይተካል ማለት ነው። ያ መዳበሪያ ወጥቶ ማሳ ላይ በጎመን ላይ በበቆሎ ላይ አሁን ብሰጥ በጣም አሪፍ ነው ተብሎ የተማርነው ነገር አለ። አሁን እኔ በዛ ለመጠቀም አሁን ጎመን ተክዬ አሁን በሱ ውጤት አያለው ብዬ አየሁት አለ። 2 ኩንታል ደግሞ ምርት ያዘጋጀውትም አለ። ይሄ አሁን ቀጣይነት ያ ጨጨሎ የሚባለውም በኪሎ ግራም እንደሚሸጥ ምርቱም ደግሞ እንደሚሸጥ ቀጣይ ትርፋማ ዴና ስራ እንደምንሰራ ይሄ ተነግሮን አሁን የጀመርኩት ነገር በጣም አዋጭነት አለው። አፈርና ውሃ ጥበቃ መጥቶ ለውጦቹን አሁን በዚህ በ2015 ጀምሮ እስከ 16 አሁን ያለውን ነገር በአመት ውስጥ ብዙ ለውጥ እያየን ነው አለ ነው። ተፋሰስ ስራ እየተሰራ ነው። ሙዝ ተከላ አለ፣ ቡና በምርምር የተገኘ ቡና አለ፣ አቮካዶ አለ፣ ንብ ማርባት አለ። ሁሉ አሁን ከዛ ወደ ከ2015 ጀምሮ እስከ 16 አሁን እያየን ያለነው ለውጦች ለቀጣይ ለኛም ጥሩ ተነሳሽነትን የሚሰጥ ብዬ ያየሁት ነገር ነው ያለው። የቀበሌው የተፈጥሮ ሀብት ባለሙያም በአፈርና ውሃ ጥበቃ ሥራ ዙሪያ
እየተሰጠ ስላለው ሙያዊ ድጋፍና እሱን ተከትሎ እየታየ ስለመጣው ለውጥ ነግረውናል። ከተያዘው እቅድ ውስጥ ወደ 7 ሄክታር አካባቢ ልናለማ ችለናል። ከዛ ውስጥ በስነ ህይወታዊ የተሸፈነው ወደ 4.5 ሄክታር ማሳ በስነ ህይወታዊ ተሸፍኗል ማለት ነው። በስነ አካላዊ የሚሰሩ ስራዎችም አሉ። አሁን ከላይ ከፍ ብሎ የሚታየው በስነ አካላዊ በዘንድሮ ዓመት ላይ የተሰራ ነው። ከዛ ውስጥ አሁን ወደ 2 ሄክታር የሚሆን ቦታ በስነ አካላዊ የተሰራ ስራ ነው ማለት ነው። ማዶ ላይም የሚሰሩ በሄሪንግ ቦን ነው የሚባለው በእኛ በተፈጥሮ ሀብት ሳይንስ ማለት ነው። ይህንን ግማሽ ጨረቃ አይነት ስራ ነው እንግዲህ ማዶ ላይ በኋላ ቀረጻ የምንወስድበት ነው የሚሆነው። በአብዛኛው ያው ዘላቂ የአፈርና ውሃ ጥበቃ ስራ ላይ ነው የሚያተኩረው። አልፎ አልፎ ደግሞ ከእንስሳት ሀብት ጋር ተያይዞ የሚሰሩ ስራዎች አሉ በተጓዳኝ ማለት ነው። ከመኖ ልማት ጋር አብሮ ተያይዞ የሚሰሩ ስራዎችም አሉ። የደን ተከላ ጋርም የሚሰሩ ስራዎች በርካታ ስራዎች እየተሰሩ እንዳሉ ነው በቀበሌያችን ውስጥ። ይሄ እንደምታየው አሁን የተቀናጀ ነው። የተቀናጀ የሙዝ ተክል አለ፣ የመኖ ልማት አለ። እንደምታዩት ይሄ አሁን በአንድ ማሳ ላይ 3 እና 4 የተለያዩ ሰብሎችን አመርቶ የመጠቀም ስልት ነው እየተከናወነ ያለው እንደሚታወቀው ማለት ነው። ውጤቱ እጅግ በጣም የሚያስደስት ነው። እንግዲህ ብዙ አርሶ አደሮች አሁን ግንዛቤ ወስዶ እየሰሩበት ያለበት ሁኔታ አለ። አሁን እንደምታየው ከመኖ ጋር ተያይዞ አሁን መኖ እንግዲህ ከት ኤንድ ኬሪ ሲስተም የሚባል አጭዶ ከዛ ውስጥ አጭዶ ወደ ሌላ ቦታ ላይ ግጦሽ የተወሰነ ግጦሽ ቦታ ላይ ወስዶ የመመገቡ ሁኔታ አሁን እያየ ነው ማለት ነው። ይሄ አንድ ውጤት ነው። በሚቀጥለው ዓመት ላይ ደግሞ ይሄ የሚታየው ሙዝ ማለት ነው ወደ ገንዘብ የሚቀየር ነው። ይሄ ሙዝ በአንድ በኩል አፈርን ይጠብቃል፣ በሌላ ጎኑ ደግሞ የኢኮኖሚክ አዋጭነት አለው። ፍራፍሬ ነው፣ ለሽያጭም ይውላል፣ ለቤተሰብ ፍጆታም የሚውል ነው ማለት ነው። በወረዳ ደረጃ በስነ ህይወታዊና አካላዊ የተፋሰስ ልማት ስራዎች የተሻለ አፈጻጸም መኖሩንና ይህም ተጠናክሮ እንደሚቀጥል የገለጹት በሺሾንዴ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት የተፈጥሮ ዘርፍ ኃላፊው ናቸው። ተፋሰስ ያው ትልቁ የመሬት ለምነትን ማስጠበቂያ ማሻሻያ ተግባራት ነው። ያው ተፋሰስ የተጀመረ ወደ 13 ዓመት ገደማ ደርሶታል። ያው ከ13 ዓመት ውስጥ የተሻሉ ውጤቶች በተፋሰስ የተገኙበት አግባብ ነው አለው። እነኛ ያው ቀድሞ የተራቆቱ መሬቶች ወደ ለምነታቸው የተመለሱበት ሁኔታዎች አሉ። አብዛኛውን የምርት ማሻሻያ ተግባራቶች በተፋሰስ ነው ሲካሄዱ ነበሩት እና ያው ያለፈው ብዙ ተግባራቶች ተሰርቷል። በተፋሰስ ላይ ባዮሎጂካል ፊዚካል የሚሰሩ ነገሮች አሉ። ስፔሻሊ አሁን ከባዮሎጂካል የተሰሩ ተግባራቶች አመርቂ ውጤቶች እንዳሉ ነው። እንደዚህ ወረዳ በተለይ ሙዝ፣ አቮካዶ እና የኢንሰት ተግባራቶች በባዮሎጂካል የተሰሩ ስራዎች ጥሩ ነገሮች እንዳሉ ነው። ፊዚካሊም የተሰሩ ነገሮች በተለይ የአፈር ለምነትን ከማሻሻል አንጻር የተሰሩ ተግባራቶች አብዛኞቹ ያው መሬት ሰዎች ጥለው የሚሄዱበትን መሬት አለምተው ወደ ተግባር የገቡበት ነገር ነው ያለው። ያው ያን ስንል ቀድሞ የነበሩ ነገሮች ተፋሰስ በንቅናቄ ነበር ሲሰሩ ነበሩት። በ2016 ለየት ያለው ነገር ተፋሰስ አብዛኛው ንቅናቄ አልፈለገም። አርሶ አደሩ በፍላጎት የገባበትና የሰራበት ሂደት ነው የነበረው። እንደውም በጣም አመርቂ ውጤትም የነበረበት ነው። 2016 ላይ ያቀድ ነው 1418 ሄክታር እናለማለን ብለን ነው ያሰብነው። ከዛ ውስጥ 3219.16 ሄክታር በተፋሰስ የለማበት ሂደት ነው አለው። ወደ 78% ማለት ከመቶ ሲሰራ ያው ያለ ላውንች ያለ ንቅናቄ የተሰሩት በባለሙያ የተሰሩ ነገሮች ናቸው። እነዚህ ጥሩ ነገሮች አሉ የሚል ነገር ነው እኛ ያዝ ነው። ሲደመርም ያው እኛ ወረዳ የታደለ ወረዳ ነው። ያው ከሌሎቹ
ሌሎች ወረዳዎች ይኖር ይችላል ብዬ አስባለሁ። በምርምሮች የተደገፉ አፋለች ተፋሰስ ላይ የተሰሩ ስራዎች የሙዝ ቢዜት ስራ፣ ሁለተኛ የመኖ ሳር፣ ሌሎችም የቡናም የአቮካዶ ስራዎችም እዛ አካባቢ ላይ የተሰሩ ያሉበት ነገሮች አሉ። እሱ ብቻ ሳይሆን በበርኒንግ ኮምፖስት የሚሰራ ነገር አለኝ እንደኛ ወረዳ። ያው አጋጣሚ ሆኖ ባለፈው የልምድ ልውውጥም አድርገናል ከሌሎች ከ29 ቀበሌ ያመጣናቸው አርሶ አደሮችንም እዛ የተፋሰስ ወቅት ላይ ልምድ ልውውጥ ያደረግንባቸው አግባቦች ናቸው ያሉት። ተሞክሮ እንዲወስድም አድርገናል። ያው ታምራዊ ለውጥም ነው ብሎ አርሶ አደር ያላሰበው ነገርም አይቶ ነው ሄደው። ያው በርኒንግ ኮምፖስት እኛ አካባቢ ላይ አልተለመደም። ያው ከቦንጋ ምርምር ጋር አብረን በጋራ የሰራናቸው ነገሮች ስለሆኑ ያው ጥሩ ነገሮች አሉ። አሁን ተፋሰስ ላይ ከቀድሞ የተለየት ያለ ነገሮች አሉና አርሶ አደሩ በራሱ ፍላጎት የሚሰራቸው ስራዎች በጣም ብዙ ናቸው። አሁን አጋጣሚ ሆኖ ያው ይሄ ወረዳ ከተቋቋመበት ወዲህ ወደ 4 በረሃ ቀበሌዎች አሉ። እነዚህ ቀበሌዎች አብዛኛውን በድንጋይ ካብ ነው የሚሰሩት። ተፋሰስ ወቅት ላይ አብዛኛው ድንጋይ ካብ ነው የሚሰሩት። ሲደመርም ባዮሎጂካል ስራዎች ሙዝ ነው አብዛኛው ሙዝ ሰርጥ ነው አብዛኛው የተከሉት ተፋሰስ ቦታዎች ላይና ብዙ አመርቂ ውጤቶች እንደነበሩ የነበሩት። ከዛ ባለፍ ያው ተፋሰስም እንደስል ያው የአፈር ለምነት ማሻሻያ ተግባራትም እንደኛ ወረዳ ሰርተናል። ያው አፈር ለምነት የማሻሻያ ተግባራት አንዱ የኛ ወረዳ 29 ቀበሌ ከነበረው አፈር ናምና ተሰብስቧል። ከሰበሰበው አፈር ናምና ውስጥ 66% አሲዲክ ነው አፈሩ። ያው በአሲድ የተጠቃ ነው። የኛ መሬት ለም ነው እያልን ነው እየጠበቅን ያለ ነው። አብዛኛው በአሲድ የተጠቃ መሬት ነው ያለውና ከዚህም ያው ዞኑንም ሳናመሰግን አናልፍም። ያው ከዞኑ ጋር አብረን በአንድ መድረክ በፈጠርንባቸው አግባቦች ላይ 230 ኩንታል ኖራ ሰጥቶናል። እነዚህ ኖራዎች ያው ከፍተኛ አሲዲክ ከ180% አሲዲ ባለባቸው 5 ቀበሌዎች ላይ ኖራ 230 ኩንታል ኖራ ለበልቅ አሰራጭተናል። ይህም ያሰራጨናቸው ኖራዎች ያው በልቅ ተግባራት ላይ አብሮ የተካሄደባቸው ነገሮች አሉና ያው አሁንም ቢሆን የአፈር ለምነቱን ለመጠበቅ ከኢትዮጵ ምርምር አፈር ምርምር ጋር አብረን በጋራ የምንሰራባቸው ነገሮች አሉ። ከ29 ቀበሌ አሁን ከነበረን ከ29 ቀበሌዎች ከ13ቱን ቀበሌ አፈር ናሙና ሰብስበናል። ምርምር ልከናል፣ ኢትዮጵ ምርምር ልከናል። ያው ከዛ ሲመጣ ሪዛልቱን ካየን በኋላ ወደ ተግባር የምንገባበት ነገሮች አብረን በጋራ የምንሰራቸው ነገሮች አሉና ያው የኛ አካባቢ ሰዎች የቀጣይም ቢሆን ሌላም ለሌላ አካባቢ ቢሆን ትምህርት መሆን የሚገባው የኛ አካባቢ ያው ሳር ይበቅላል። ሰው ሳር አረንጓዴ ሳር ሲበቅል አፈር ለምን ነው ብሎ ነው የሚያስበው። ያው ውስጥ ያለው ነገር ማንም አይረዳምና ከዚህ አንፃር ያው የኛ አፈር አብዛኛው በአሲድ የተጠቃ መሆኑና ስፔሻሊ ያው ማዳበሪያ የሚፈልግ ኮምፖስት የሚፈልግ መሬቱን አምሮ መልሶ ማልማት የሚፈልግ አካባቢ ነውና ከዚህ አንፃርም የሄድንባቸው ከምርምር ጋር ከኢትዮጵ ጋር ከቦንጋ ምርምር ጋር አብረን በጋራ ተያይዘን የምንሰራቸው ነገሮች ለቀጣይ አመርቂ ውጤት ያመጣሉ ብለን እንደ ወረዳ ያሰብናቸው ነገሮች አሉ። ምን ነገር ነው በእኔ በኩል ያለኝ። ለዚህም ነው በሀገራችን በየዓመቱ የተፋሰስ ልማት ዘመቻ የሚካሄደው። በዘመቻው የተሰሩ ስራዎችን በአግባቡ ይዞ በማስቀጠል የአፈርና ውሃ ጥበቃ ስራን ባህላቸው ያደረጉ ሰዎች ያሉበት አካባቢ መልካም ገጽታ እንዲላበስና ምርታማነቱ ቀጣይ እንዲሆን እያደረጉ ነው። እኛም በያለንበት አፈርና ውሃን የመጠበቅና የመንከባከብ ተግባርን በማጠናከር ኃላፊነታችንን እንወጣ የሚለው የዚህ ዝግጅት መቋጫ መልእክት ነው። ሰላም።